አጋጣሚ ሆኖ ትክክል የሚሆንበትም አለ፣ ስህተት የሚሆንበትም አለ። ግን አንዱ ከአንዱ በመባስ ከአሁን በፊት የነበሩትን ስህተቶች ወይም ስህተተኞች ትክክል አድርጓቸው የአሁኑ ችግር እየባሰ መጥቷል። ጥምረቱን በተመለከተ ቅድም ሀብትሽ ምርጫ አለው የሚለውን ነው በአብዛኛው ለመናገር የገባሁት። ከዛ በፊት ግን ችግሩ ብዙ ሰው የሚያነሳው ከመርህ አንጻር ስላልሆነ አሁን እነ ባናና አሁን የጎንደር ወንድሞቻችን ችግር ከአሁን በፊት እኛ የምንቃወማቸው በትክክለኛው መስመር ሲሆን ተውት፣ ይሄን የወልቃይት የራያ ጉዳይ እንደ አማራ ይመለሳል፣ በጠቅላላ አዲስ አበባ በብልጽግና እንደተያዘው፣ ራያ በብልጽግና እንደተያዘው፣ ወልቃይትን በብልጽግና የተያዘው፣ ስለዚህ ፋኖ ሲያሸንፍ የሚል ነበር። ግን ኋላ ላይ የፋኖ ትግል ራሱን ችሎ መከፋፈል ሲመጣ አሁን ምክንያታዊ አይደላችሁም ስንለው የነበረውን የሚያስንቅ ሌላ ነገር ችግር ተፈጥሯል። በዚህ ምክንያት አሁን ሞር ኦርለስ እነዚህኞቹ ትክክል የሚመስሉበት ሁኔታ እንዲፈጠር ሆኗል። በትክክለኛ ትግል ልዩነት አለ ስል እንደነበረው በቀደም ማለት ነው። ስለዚህ ሶስት የመርህ ጉዳዮች መነሳት አለባቸው የሀብታሙን ጥያቄ ለመመለስ። ከመርሁም በፊት የፋኖ አንድነት እንዴት እንደመጣ አስቡት። ይህም በተደጋጋሚ የምናገረው ብዙ ሰዎች ምክንያት አልባ አድርገው በየቦታው ሲያወሩ ስለምሰማ ነው። በፋኖ ውስጥ የተደረጉ እንቅስቃሴዎች ቅድመ መኮንንም ሲያነሳ ነበረ። ለዚህ አሁን ላለንበት ሁኔታ ለማመቻቸት በአብዛኛው በመጀመሪያው የወያኔ ጦርነት ጊዜ ብዙ ግጭት የሌላቸው ቁስለት የሌላቸው መመረጣቸው አንዱ አማራን የሚከፍልና በጣም ቁስል የሚያያይዝ አንዱ የሌላኛውን በሽታ ህማም እንዲታመም የማያደርግ የሚከፋፍል መሆኑ ከአሁን በፊት በተደጋጋሚ ተናግረናል። ለምሳሌ ጎጃም አካባቢ ወረራ ስላልነበረ በግድ እነሱ ከፊት መሆን አለባቸው አላይንስ ለማድረግ በሚል ብዙ ችግር በመፈጠሩ ያ ማለት ይህንን ለማሟላት ተብሎ አማራ ወንድም ጋር ችግር ከፈጠርክ ከገደልክ ከአማራ ጋር አልሰራም ብለህ ከወያኔ ጋር ከሰራህ ነገስ የአማራን ፍላጎት አሳልፈህ ላለመሸጥህ ምን ማረጋገጫ አለን የሚል ነው አንዱ ትልቁ ጥያቄ። አፋብን ወደ አንድነት የመጣበት መንገድ ትክክል አይደለም ብለን ስለምናስብ ይሄን ትክክል ነው ያለ አካል ሌላ የመርህ ጥያቄ ነው የሚያነሳው። እኔ እዚህ ላይ ነው ስታክ ማደርገው። ይሄ ትክክል አይደለም አመጣጡ። ብዙ ሰዎች ተገለው ብዙ ተገፍተው የህልውና ጥያቄ ተገፍቶ ወደ ፖለቲካ ብቻ ለመቀየር የተመጣ ስቴፕ አለ አፋብን ላይ። ስለዚህ አፋብን የፖለቲካ ብቻ ቡድን ነው አሁን ባለው ሁኔታ የያዘው አቋም። ለዛ ነው ከፖለቲካ ኃይሎች ጋር ያለምንም ቅድመ ሁኔታ ህልውናው ተረስቶ እንደ ፍጥርጥሩ እናደርጋለን። ኢቭን የፖለቲካውንም ጥያቄ በማይመልስ መልኩ የአማራን ኢንተረስት በማያስጠብቅ መልኩ አጋርነት እየፈጠሩ ያሉት። ስለዚህ የትልቁ ችግር ምንድነው? ቡድኑ በራሱ አመጣጡ በሽምግልና 2-3 ጊዜ በምርጫ ሪጀክት ተደርጎ በሽምግልና በግድ የተጫነ ለወያኔ ፍላጎትና ለአጋርነት ፍላጎት ሲባል መርህ አልባ አጋርነት ማለት ነው። ለመርህ አልባ አጋርነት ሲባል ትክክለኛው መስመር ተገፍቷል። ስለዚህ ይሄ በጥርጣሬ እንዲታይ ያደርገዋል። እኔ እዚህ ላይ ነው የማቆመው። ይሄን ቡድን ስለማላምነው ከየትኛውም ከወያኔ ጋር ብቻ አይደለም ከየትኛውም ጋር አማራን ይወክላል ብዬ አላስብም። ሪኮንሲደር አድርጎ አማራ እንደገና እስካልተደራጀ እስካልመከረ ግንኙነቱም ቢሆን በግል በአንዳንድ ቡድኖች በአካባቢና ቅድም ባልኳችሁ ብዙ ቁርሾ የለም በሚል የግል ግንኙነቱን በግድ በመጫን የአማራ ነው ለማድረግ የተሞከረው። ይሄ በጣም አደገኛ ነው። ስለዚህ ሌሎቹን ማይነር ችግሮች እንድናልፋቸው እያደረገን ያለው ወደፊት ምናልባት ሌላም ችግር ሊፈጥር ይችላል። ይሄ ኃይል የፋኖን በተለይ የጎንደር ማህበራዊ መሰረት ንዷል ብዬ አስባለሁ። ሁለተኛው የመርህ ጥያቄ ምንም አይነት የመርህ ንግግር የለም። ዝም በሉ በኋላ ኪስ የሚባል ነገር አለ። ወያኔ 20 30 40 50 ዓመት የታገለችበት የመገንጠል ጥያቄ አለ። ኦነግን በተመሳሳይ። ስለዚህ አሁን ኦነግ በጎን ከመንግስት ጋር እየሰራ ከኒህ ኃይሎች ጋር መጥቶ ነገ መንግስትን ጥሎ ወያኔና ኦነግ ሀገር ለመቁረስ ለመገንጠል ቢነሱ አማራ ምንድን ነው የሚወጣው? በዚህ ውስጥ በዲፕሎማሲም ሆነ በሜካናይዝ ሌሎቹ የተሻሉ ናቸው የሚል በአደባባይ ይናገራሉ። እናስረስ ካላገዙን እኛ በጫካ እንቀራለን ሽፍታ እንሆናለን እያሉ ላይ እየተናገሩ ስንተቻቸውን የነበረው ይህንን አቅማቸውንም እያወቁ እንዴት ያለመርህ ግንኙነት ያደርጋሉ? ቢያንስ በአደባባይ በሪትን ዶክመንት ስምምነታቸውን ቢገልጹ የሚተቸው ተተችቶ ነገ ሲክዱ የእነሱም ሆነ የኛ ህዝብ ወይም ጠቅላላ የኢትዮጵያ ህዝብ ፍርድ እንዲሰጥ ዓለም አቀፉም ኮሚኒቲ የስምምነት ዶክመንቱን አይቶ ለህብረተሰቡ የሆነ ነገር እንዲለው ያደርግ ነበር። ይሄ ግን የለም። ስለዚህ ኢን ፌቨር ኦፍ ወያኔ ነው ብሎ ሰው የሚያማው ከዚህ አንጻር ነው። በአብዛኛው ትግሉ ከህልውና ወጥቶ የፖለቲካ ብቻ ተደርጓል። ለዚህም ነው እያንዳንዱ መስፈርቶች ሁላችንም የምናወራቸው አሁን የፖለቲካ ብቻ ሆኗል። ይሄን ለማድረግ ነበረ በመነሻ መዳረሻ በኩል ከ2 ዓመት በፊት ሰጣ ገባ ውስጥ የገባ ነው። ይሄ እንደውም አብዛኛውን አሁን እነ ዘርዓ ያዕቆብ ምናምን አሁን ለሚቃወሙት ናሽናሊዝምን ተው አይጠቅምም፣ የጥላቶቻችን ስርዓት አስቀጣይ ነው፣ ለወልቃይት ለራያ የማይበጅም ስንላቸው በወቅቱ አይሰሙ ነበር።
ዛሬ እነሱን አዝሮ እየወጋቸው ነው። የጎንደሩ የጎጃሙ ምናምን የሚል ክፍፍል እንዲመጣ ያደረገው ይሄው የናሽናሊዝም እንቅስቃሴ ወደ ሰፈር በመውረዱ ጭምር ማለት ነው። ስለዚህ የፖለቲካ ጥያቄ ተረስቷል፣ የህልውና ጥያቄ ተረስቷል። መፍትሄ ላልከው ወደ ሀብታሙ ልምጣ። ሁለት ደቂቃ ነው ያለኝ። መፍትሄ አለ ሀብትሽ። መፍትሄው በመርህና በትክክለኛ ቅድም እንዳልኩት ይሄ ቡድኑ በሽምግልና በሳቦታጅ ያልመጣ ቢሆን በትክክል አማራው ኃይል በትክክል እንደገና ሪፕሬዘንት ከተደረገ በመርህ ከተነጋገሩ ከማንም ጋር ነገ ከነገ ወዲያ እኛም ማንሰጋበት ሁኔታ ከተፈጠረ ጎንደሬው፣ ጎጃሜው፣ ወሎዮ፣ ሸዋየው ስጋቱን የሚቀርፍ ነገር በጋራ ከመከረ የመጀመሪያው ይሄ ነው መፍትሄ። ይሄ ማድረግ ነው። ሁለተኛው መፍትሄ መርህ እንዲኖር ማድረግ፣ ጠንካራ መርህ ለዓለም አቀፉ ማህበረሰብ፣ ለኢትዮጵያውያንም ኢትዮጵያ ውስጥ ላሉት ለተለያዩ ማህበረሰቦች ግልጽ የሆነ መርህ ነገ ከነገ ወዲያ በተለይ ለመንግስትነት የሚንቀሳቀስ ኃይል ይሄ ማድረግ አለበት። ይሄ ማሰሪያ ነው። የትኛውም ህዝብ እንዳይበደል ይረዳል። ነገ ቃላቸውን ሲጥሱ ኢንተርናሽናል ኮሚኒቲውም ሆነ ሌላ ቦታ የምትከስበት የምትይዝበት አንድ ነገር ስለሚያስፈልግ፣ ሌላ ለህልውና የሚታገል ኃይል አሁንም ቢሆን ይሄ ነገ ከነገ ወዲያ ዳግማዊ ኢህአዴንና ብአዴን ሊመሰረት ይችላል፣ ግንባር ምናምን። ሌሎቹ ከፈለጉ አገር ሊሆኑ ይችላሉ፣ ካልፈለጉ ስልጣን እስከያዙ ትንሽ ሊቆዩ ይችላሉ፣ አይታወቅም። ግን ግንባር ነው የሚፈጥሩት ተመልሰው። ያ ማሸነፍ አይደለም ለአማራ ህልውናን ለማስጠበቅ አሁንም ሌላ ኃይል እስካሁን አይዶኖ መደራጀቱን አላቅም መጠበቅ አለበት። ከፖለቲካ ውጭ ሆነ ህልውናን ለማስጠበቅ ትልቅ ኦፕሽን ሀብትሽ ኢትዮጵያ ውስጥ አማራን የሚጎዳ አገዛዝ እንዳይገዛ ማድረግ ብቻ፣ ዲስትራክት ማድረግ ብቻ፣ በጫካ መቀመጥ ብቻ በቂ ነው። ይሄ ከስልጣን ውጭ ነው። ይሄ ከስርዓት ከአገዛዝ መለወጥ ውጭም ነው። በቃ የአማራን ህልውና ብቻ ትኩረት ያደረገ የሆነ ቡድን ያስፈልጋል። ይሄኛው የፖለቲካ ቡድን ሁኜ ልሂድ ካል እንኳ በሳቦታጅ ካልሆነ ችግር የለውም ነበረ። የምንቃወምበት ምክንያት ናሽናሊስት አትሆኑ ኢትዮጵያዊ ሆኑ ምናምን የሚል እኮ አይደለም። ሳቦታጅ ነው፣ ለቡድኖች ጥቅም ነው፣ ለአካባቢ ጥቅም ነው እየተደረገ ያለው። ስለዚህ ለፖለቲካ ፍላጎታችንም አይሆንም። አሁን የራያና የወልቃይት ጉዳይ የፖለቲካ ፍላጎት ነው፣ የአዲስ አበባ የፖለቲካ ጉዳይ ነው። ለሱም አይሆንም እንኳን ህልውናችን የሚያጠፋ የብሔር ፖለቲካ ይጥፋ የሚልማ ጭራሽ አይነኩትም። ስለዚህ አሁን እኛ ለህልውና ብለን ያፈሰስነው ደም ለፖለቲካ እንኳን እንዳይሆን እያደረጉት ነው፣ እንዳይጠገን አድርገው እየሰበሩት ነው። መፍትሄው ህልውና የሚያስብ አካል ኢትዮጵያ ውስጥ የትኛውም አገዛዝ እንዳይገዛ በጫካ መቀመጥ ነው። ስለዚህ ብቻችን ይሄን ማድረግ እንችል ነበር። ሰላማዊና የአመፅ ሌሎችንም ትግሎች አቀላቅሎ ማንበርከክም ይቻላል። ነገር ግን ይሄ ቡድን ሰላማዊ ትግልንም ከልክሎ ነው ያለው። አመሰግናለሁ። መኬ ታንኪዩ